ክብር እግሩን አላህ ጀሃነም የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት የስህተት ላይ ያለ ወንድማችን ጌታችን ኃያሉ አላህ ባት አለው እያለ ያስተማረ ነበር። እዛው የአንድ አያ ተፍሲር ላይ እንዴት ግማሹን ጥለ ግማሹን ታነስ? ይህ ግልጽ የሆነ ማጭ የማያነቡትን ልታጭበረብሩ ትችላላችሁ። ነገር ግን የሚያነቡትን ጭበርበራችሁ በጭራሽ። السلام عليكم ورحمة الله وبركاته. ودنا يتكبراتشوت وندموش بيالاچوبت يالله سبحانه وتعالى زنتنا جروتا بنانت لا يهون يالكو زاري مندتلمدو بأرو الدعاء للمخالف بروجراماتشن تملسن تغناينتنا أرد على المخالف بزاري بأرد على المخالف بروجراماتشن من ملكته مغبياو لا እንደተመለከታችሁት ባንድ አህባሽ ላይ ያ ማህባሽ ያወራ ያለው አላህ Subhanahu Wa Ta'ala ባት አለው ወይስ የለውም በሚለው ጉዳይ ነው። አንድ ዳዒ አላህ Subhanahu Wa Ta'ala ባት አለው ብሎ ሲያወራ ይህ ሰው ደግሞ መጥቶ አይ አላህ Subhanahu Wa Ta'ala ባት የለውም ነብያችንም አላስተማሩም እያለ የተለያየ ነገር ያወራል። እስኪ የሚለውን እናዳምጥና ያንዳንዱን እውን እሱ እንዳለው ነው የሚለውን የምንመለከት። ወደ ቪዲዮ ከማለፋችን ግን ቻናሉ ቀዝቀዝ ስላለ ቪዲዮን ላይክ አድርጉት፣ ለእህት ወንድሞቻችሁ ሼር አድርጉት። እንዲሁም ደግሞ ኮሜንት ላይ በነብያችን ሰለላሁ ዐለይሂ ወሰለም ላይ ሶላዋት ማውረድን እንዳትረሱ። ወደ ቪዲዮአችን እንላለን። ክብር እግሩን አላህ ጀሃነም የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት የስህተት ላይ ያለ ወንድማችን ጌታችን ኃያሉ አላህ ባት አለው እያለ ያስተማረ ነበር። ይህንን አስደንጋጭ አስተሳሰብ ከየት እንደያዘው ምንጭ አልጠቀስልንም፣ የዑለማዎችንም ስም አልጠራልንም። እውን ነብያችን ሰለላሁ ዐለይሂ ወሰለም ይህንን አንቀጽ አላህ ባት እንዳለው ለማስረዳት ተጠቅመውታል። እንዲሁም ታላላቅ የቁርአን ተፍሲር ምሁራን ከሰሃባዎች ጀምሮ እንደነ ሰይዱና ኢብኑ አባስ፣ ሰይዱና ኢብኑ ዑመር፣ ሰይዱና ዓሊ ረዲየላሁ ዐንሁም አጅማዒን ይህንን አንቀጽ አላህ ባት እንዳለው ለማስረዳት ተጠቅመውታል። ልክ እንደዚህ ሰውዬ ተገንዝበዋል። እስኪ ይህንን እንመልከት። እንግዲህ ከቀደምት ሰለፍ ሷሊሒን የተፍሲር ምሁራን ሰፊ የሆነ እውቅና ያላቸውና ኢማም አልሙፈሲሪን የሙፈሲሮች ኢማም በመባል የሚታወቁት ኢብኑ ጀሪር አጠበሪ ረሒመሁላህ ይህንን አንቀጽ ሲፈስሩ የውመ ዩክሸፉ ዐን ሳቂን ወዩድዐውነ ኢለ ሱጁድ የሚለውን ማለት ነው። ሳቅ የሚለው ቃል ምን እንደሆነ በዚህ መልኩ ፈስረውታል። ቃለ ጀማዓቱን ሚነ ሶሓባ ወታቢዒን ከሶሓባዎችና ከታቢዒዎች ጀማዓ እንግዲህ አንድ ወይም ሁለት አይደሉም ብዙ የሆኑት እንዲህ ብለዋል። የብዱ ዐን አምሪን ሸዲድ ማለት ነው ከባድ የሆነ በላ የሚመጣበት ቀን እንዲሁም ደግሞ በቂያም ቀን የሚመጣውን መጨነቅ የሰው ልጆች ከባድ ሐለት ውስጥ መግባትን ነው እየተናገረ ያለው አላህ ሱብሓነሁ ወተዓላ ብለው። ይሳቅ የሚለው ባት ስለሆነ የአላህ ባት ብለው የፈሰሩ ምሁራኖች ካሉ ነገሩን እነማን እንደሆኑ ከቀደምት እንግዲህ ሰለፎችን እንከተላለን የምትሉ ከሆነ ራሳቸው ኢማም አጠበሪ በሰነዳቸው አንስተው ሰይዱና ኢብኑ አባስ ሳቅ የሚለው እንዴት እንደፈሰሩ ይነግሩናል። ኢብኑ አባስ እንደሚሉን አላህ Subhanahu Wa Ta'ala አረቦች ችግር ውስጥ ሲገቡ የሚጠቀሙበትን የቋንቋ አጠቃቀም በዛ ይዘት አምጥቶልን የችግር ወቅትን የቂያም ጊዜ የሚመጣውን ከባድ መከራን ነው እየጠቆመን ያለው ብለው ፈስረዋል። ወቃመቲል ሐርቡ ቢና ዐላ ሳቂ በባታችን ላይ ቆመች ወይም ደግሞ በጣም ከባድ ችግር ውስጥ ገባን የሚለውንም ገጣሚ ማስረጃ አድርገው አምጥተዋል ሶሐባው ሰይዱና ኢብኑ አባስ። መርሐባ እንግዲህ እንደዳመጣችሁ ነው የተለያዩ ነገራቶችን አውርቷል። አጠር አድርገን ለመግለጽ እንሞክራለን። መጀመሪያ ላይ እንግዲህ ቪዲዮ ላይ ያለው የውመ ዩክሸፉ ዐን ሳቂን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን የሚለውን አያ አድርገው ዳዒው ይህ አላህ Subhanahu Wa Ta'ala ባት እንዳለው ይጠማል የሚለውን እንደ ማስረጃ ተጠቅመው እና በሱ ላይ ረድ ሰጠው ብሎ ነበር ይህ ሰው የገባው ማለት ነው። እና ከዚህም ውስጥ ማስረጃ ያደረገው የኢብኑ ጀሪር አጠበሪ ተፍሲርን ኢብኑ ጀሪር አጠበሪ ከኢብኑ አባስ ይዘው እንደዘገቡ ከሆነ ምንድነው ሳቅ ብሎ ማለት ሽዳ የሆነ ነገር ሲከብድ ነው እያለ ብዙ ነገር አውርቷል። ከዛ በኋላ ግን ያላወራው ነገር አለ። እዛው የአንድ አያ ተፍሲር ላይ እንዴት ግማሹን ጥለ ግማሹን ታነስ? ይህ ግልጽ የሆነ ማጭ የማያነቡትን ልታጭበረብሩ ትችላላችሁ። ነገር ግን የሚያነቡትን ጭበርበራችሁ በጭራሽ። እስኪ ሸርሑ ምን እንደሚል እንመልከት። እንደምትመለከቱት አያ 42 من سورة القلم ላይ يوم يكشف عن ساق ويدعون إلى السجود فلا يستطيعون የሚለው ተፍሲር الطبري ላይ ያለው ማለት ነው። ምን ይላል? القول في تأويل قوله تعالى يوم يكشف عن ساق ويدعون إلى السجود فلا يستطيعون ብሎ 42ኛ አያን ካስቀመጡ በኋላ ሳቅ ብሎ ማለት ብሎ እሱ የጠቀሰውን ልጁ የጠቀሰውን ከነ ኢብኑ አባስ ሐርቡን ሸዲድ ተብሏል። እንዲሁም በተለያዩ ተፍሲሮች እንደተፈሰረ ከብዙ ሰዎች እንደተገኘ ኢብኑ ጀሪር አጠበሪ እዚህ ጋር ምን ያደርጋሉ ማለት ነው ይጠቅሳሉ ማለት ነው። ልጁ እቺን ብቻ ነው የጠቀሰው ከዚህ በላይ ያለችዋን ነገር ማለት ነው። ነገር ግን ወረድንል እዛው ኪታብ ላይ ማለት ነው እሳቸው ራሳቸው ያስቀምጡታል በሌላ ተፍሲሩ ምን ተብሎ ተፈስሯል የሚል ማለት ሳቅ የሚለው እና ያንን እንደ ደሊል አድርገው ያመጡት የነብያችን ሰለላሁ ዐለይሂ ወሰለም ረጅም የሆነ ሐዲስ ነው እንመለከተዋለን ወደ መጨረሻ አካባቢ። እዛ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala የውመል ቂያማ ሁሉ
ሁሉንም በሰበሰበ ሰዓት ምን ይላቸዋል? ሁሉም ሲያመልከው ወደ ነበረ ይጓዝ ይባላል። ሁሉም ሲያመልከው ወደ ነበረ ይጓዛል። ሙስሊሞች ብቻ በውስጣቸው ሙናፊቆችም ይገኛሉ። ሐዲሱ ላይ የምናየው ይሆናል። እናም አላህ ሱብሓነሁ ወተዓላ ምን ይላቸዋል? ፈየቁሉ አላህ ሱብሓነሁ ወተዓላ ይላቸዋል ሀል ተዕሪፉነ ረበኩም ማንን እየጠበቃችሁ ነው ባላቸው ሰዓት እኛ አላህን ነው የምናመልከው የነበረ አላህን ነው የምንጠብቀው ይላሉ። ሀል ተዕሪፉነ ረበኩም አላህን ጌታችሁን ታውቁታላችሁ ወይ ይላቸዋል። ፈየቁሉን ይላሉ ሱብሓነሁ ጥራት ይገባው ኢዛ አዕተረፈ ኢለይና ዓረፍናሁ ባሳወቀን ጊዜ እናውቀዋለን ይላሉ። ቃለ የዙል ፈዒንደ ዛሊከ በዚህን ጊዜ የክሽፉ አን ሳቅ አላህ ሱብሓነሁ ወተዓላ ባት ይካል ሳቂሂ የለውም አይደለ አን ሳቂን ባቱን ይከፍታል። ፈላ የብቃ ሙእሚኑን ኢላ ኸረ ሊላሂ ሳጂዳ ከሙእሚኖቹ አንድ የለም ኢላ ኸረ ሊላሂ ሳጂዳ አላህ ሱብሓነሁ ወተዓላ ምን ያደረገ ሲቀር ሱጁድ ያደረገ ሲቀር ወየብቀል ሙናፊቁነ ሙናፊቆች ይቀራሉ ዙሁሩሁም ጠበቀን ዋሂድ ጀርባች አንድ ወጥ ሆኖ ማለትም ሱጁድ ማድረግ የማይችሉ ሙእሚኖች ይወርዳሉ፣ ሙናፊቆች ቆመው ይቀራሉ ማለት ነው። እዚህ ጋር እንግዲህ እንደምንረዳው ፈዒንደ ዛሊከ የክሽፉ አን ሳቂ አላህ ሱብሓነሁ ወተዓላ በዚህን ሰዓት ምን ባቱን ይክ طيب አሁን እዚህ ጋር አይ ሳቅ ብሎ ማለት ከላይ እንደፈሰር ነው በእነ ኢብኑ አባስ በፈሰር ነው ማለት ነው። ሳቅ ብሎ ማለት ሽዳ በጣም ከባድ ነገር አለን አላህ ሱብሓነሁ ወተዓላ ሙእሚኖች ምን አጥፍ ከባድ ነገር የሚያሳየን ይሄን ለእናንተ እንጠይቃለን። ሐዲሱ እዚህ ጋር አይ ሳቅ ማለት ብሎ አላህ ሱብሓነሁ ወተዓላ ወደ ራሱ ሳቂሂ ባቱን ስላላለ በዛ የምትይዙት ከሆነ እቺን ጥያቄ እንዳትረሱ ብዬ ነው። طيب ሐዲሱን ጠቅለል አድርገን ረጅሙን ሐዲስ ይሄ ቆረጥ አድርገው ስለሆነ ያመጣ ረጅሙን ሐዲስ ቡኻሪ የዘገቡትን አመጣላችኋለሁ ኢንሻአላህ። طيب በነገራችን ላይ ነብያችን ሰለላሁ ዐለይሂ ወሰለም የበፊትም የቅርብ ጊዜ ዑለማዎችም እንደተስማሙበት አንድም ቀን በአንድም ሐዲስ አላህ ሱብሓነሁ ወተዓላ ባት ወይም እግር አለው ግን እንደ ሰው እግር ያልሆነ እግር አለው ግን እንደኛ እግር ያልሆነ ብለው አስተምረው አያውቁም። እዚህ ጋር እንግዲህ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ልቅ እንቅት እየቀጣ ነው። እማናውቅ ከሆነ አናውቅም ነው እንጂ የሚባለው፣ እማታውቅ ከሆነ አላቅም ነው እንጂ የሚባለው። ነቢያችን ሰለላሁ ዐለይሂ ወሰለም አላሉም ብለህ በአራት ነጥብ መደምደም አትችልም። ለዚህም አንተ ማስረጃ የለም እኔ ማስረጃ እመጣልሃለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የአላህ ሱብሓነሁ ወተዓላ ባት እንዳለው ያስተማሩ፣ ለዛውም ሌላ ሐዲስ አላመጣልህም። ሼኽ መሐመድ አብዱል ወሃብ ወይንም ሼኽ አልኢስላም ኢብኑ ተይሚያ የዘገቡትን ሐዲስ አይደለም አመጣልህ፣ ቡኻሪ እና ሙስሊም የዘገቡትን ሐዲስ አመጣልህ። መቀበል ያንተ ድርሻ ይሆናል ማለት በእኛ ያለው ሐቁን ግልጽ ማድረግ ነው። طيب እንሂድ ወደ ሐዲስ አባ ሰዒድን አልኹድሪ በዘገቡት ሐዲስ ወላ ያ ረሱላላህ هل نرى ربنا يوم القيامة የሚለው ሐዲስን መመልከት እንችላለን። አባ ሰዒድ አልኹድሪ ምን አሉ? ያ ረሱላላህ አልናቸው አንቱ የአላህ መልእክተኛ ሆይ هل نرى ربنا يوم القيامة يوم القيامة የቂያማ ቀን አላህን ጌታችንን እንመለከተዋለን ወይ ብለን ነቢያችንን ሰለላሁ ዐለይሂ ወሰለም እንጠየቅናቸው። ቃለ ከዛም ነቢያችን ሰለላሁ ዐለይሂ ወሰለም አሉ هل تضارون رؤية الشمس والقمر إذا كان الصحوة ብለው ሐዲሱን ይቀጥላሉ። መውዱዓችን እዚህ ስላልሆነ ሐዲሱ በጣም ረጅም ነው። ወደ ታችን እንውረድ። ማንበብ የፈለገ ሊንኩን አስቀምጥላችኋለሁ የሐዲሱን ማለት ነው። ወይንም ደግሞ ቡኻሪ ላይ ገብታችሁ ማንበብ ትችላላችሁ። ረቃም 7439 ላይ ማለት ነው። መርሐባ እዛ ላይ ምን ይላሉ? ቅድም በጠቀስኩላችሁ መሰረት ማለትም አላህ ሱብሓነሁ ወተዓላ ሁሉም ሲያመልኩ ወደ ነበረ ይሂድ ብሎ ሁሉንም ከበተናቸው በኋላ ሙስሊሞች ብቻ እዛ ይቀራሉ ብለናል አይደል? ያንን ሐዲስ ማለት ነው። ከዛ በኋላ ሐዲሱ ምን ይላል? ቡኻሪ የዘገቡት ነው። ፈየእቲሂሙል ጀባሩ ጀባር ማን ነው? አላህ ሱብሓነሁ ወተዓላ ጠጋኝ የሆነው አላህ ሱብሓነሁ ወተዓላ ይመጣቸዋል ለነዚህ ሙስሊሞች ማለት ነው። ፊ ሱረቲን ገይረ ሱረቲሂ አለቲ ረአውሁ ፊሃ አወለ መረት ፈየቁሉ አና ረቡክ እኔ ነኝ ጌታችሁ ይላል። ፈየቁሉነ አንተ ረቡና ነዓም አንተ ጌታችን ነህ ይላሉ። ፈላ ዩከሊሙሁ ኢላ አልአንቢያ የዛኔ ማንም አያናግረውም ነቢያቶች ሲቀሩ። ፈየቁሉ አላህ ሱብሓነሁ ወተዓላ ይላል ሀል በይነኩም ወበይነሁ አየቱን ተዕሪፉነሃ በእናንተና በአላህ መካከል አየቱን ምልክት አለች ወይ ተዕሪፉነሁ በዛች ምልክት አላህን ሱብሓነሁ ወተዓላን የምታውቁበት የሆነ ምልክት አላችሁን ብሎ አላህ ሱብሓነሁ ወተዓላ ይጠይቃቸዋል። ፈየቁሉን አሳቅ ነዓም ባት ይላሉ። ዲገሽ ባቱ አንበለው እሺ ችግር የለም። ፈየክሽፉ አላህ ሱብሓነሁ ወተዓላ ይከፍታል ይገልጣል አን ሳቂሂ አያችኋተች ሃኡ ዶሚር አን ሳቂሂ ባቱን ይከፍታል። አሁን እዚህ ጋር ባት ብለናል፣ እዚህ ጋር ባቱን ብለን እንጨምርበታለን። አላህ ሱብሓነሁ ወተዓላ ባቱን ይከፍታል። በዚህን ጊዜ ፈስጁዱ ለሁ ሁሉ ሙእሚኒን በአጠቃላይ ሙእሚን የተባለ በአጠቃላይ ለሱ ምን ያደርጋል? ስጁድ ይወርዳል። ወይብቃ መን ካነ የስጁዱ ሊላሂ ሪያአን ወስምዓ ለአላህ ሱብሓነሁ ወተዓላ ሳይሆን ለዩልኝና ለይስሙልኝ ብሎ ሲሰግድ የነበረው ብቻ ቆመው ይቀራሉ። ከማ ተቀደም ልክ እንዳሳለፍ ነው ማለት ነው። طيب ወደ ተፍሲሩ ስንመጣ የውመ የክሸፉ አን ሳቅ ወደሚለው ወደ ቁርአኑ አያ ስንመጣ ተፍሲሩ ጠበሪ ላይ ከኢብኑ አባስ በተዘገበው ኢብኑ አባስ ምን ብለዋል? ሳቅ ብሎ ማለት በጣም ከባድ የሆነ መከራ ብለው ዘግበውታል። طيب እዚህ ጋር እንግዲህ በሁለት አይነት መልኩ እንደተፈሰረ እንረዳለን።
እንላለን። እና ኢብኑ አባስ ምን ብለው ፈስረውታል? አይ እዚህ ጋር ሳቅ የተፈለገው ምንድነው? ሽዳ ነው የተፈለገው፣ ከባድ ብርቱ የሆነ ጭንቀት ነው የተፈለገው ብለዋል። በነገራችን ላይ ሸይኽ አልኢስላም ኢብኑ ተይሚያ ይህንን አቋም ነው እዚህ ጋር የሚደግፉ። እዚህ አያ ላይ የውመ ዩክሸፉ አን ሳቂን የሚለው እዚህ ጋር የተፈለገበት ሳቅ ሽዳ ነው ብለው ፈስረዋል እሳቸውም ማለት ነው። طيب ሐዲሱ ላይ ስንሄድ ግን ሳቅን ባትን ለአላህ Subhanahu Wa Ta'ala ያሰብታሉ። ይህ የቁርአኑ አያ ባያሰብት እንኳን የነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪ ላይ የተዘገቡ ሐዲስ ሳቀሁ የሚለው እሱ ምን ያደርግልናል? ለአላህ Subhanahu Wa Ta'ala ባት እንዳለው ያጸልናል። በነገራችን ማወቅ ያለባቸው ነገር እኛ አህለ ሱናዎች አላህ Subhanahu Wa Ta'ala በቁርአኑ አለኝ ያለንን ነገር እንዳለው እናጸድቃለን፣ የለኝም ያለው ነገር ደግሞ እንዳለው ከሱ እናጠራለን እናጸዳለን ማለት ነው። አላህ Subhanahu Wa Ta'ala እጅ አለኝ ብሏል፣ እጅ አለ። አላህ Subhanahu Wa Ta'ala ጣት እንዳለው ነቢያችን ሰለላሁ ዐለይሂ ወሰለም ነግረዋል፣ እናሰብታለን። ይሄው እዚህ ጋር ባት አለው ተብለናል፣ እናጸድቃለን። ሌላ ቦታ ላይ እግር አለው ተብለናል፣ እናጸድቅ ያለምንም ማጣመም ያለምንም ማንሻፈፍ ያለምንም መቆልመም ማዕናውን ውድቅ ሳናረግ ያለምንም ተሽቢህ ማንንም ጋር ሳናመሳሰል ማለት ነው። አላህ Subhanahu Wa Ta'ala ማንንም አይመስልም። ለይሰ ከሚስሊሂ ሸይ ወሁወ السميع البصير። አላህ Subhanahu Wa Ta'ala የሚመስል ማንም አካል የለም። ሌላ ቦታ ላይ ፈላ ተድሪቡ ሊላሂ الامثال አላህ Subhanahu Wa Ta'ala አምሳያዎችን አታድርጉ ይላል ሌላ ቦታ ላይ ማለት ነው። ይሄ ናቸው እነዚህ ሁለቱ አያዎች ለኛ ምናችን ናቸው? ቃይዳችን ናቸው። አላህ Subhanahu Wa Ta'ala እሱ ያጸደቀውን ስናጸድቅ ምን እንይዛለን? አላህ ማንንም አሁን እዚህ ጋር እንደምንመለከተው የአላህ Subhanahu Wa Ta'ala ቁርአኑ ምንድነው የሚለው? ለይሰ ከሚስሊሂ ሸይኡን ወሁወ السميع البصير። السميع ሰሚዕ ይላል አይደለ? ሰሚዕ ማለት ምን ማለት ነው? ሰሚ ማለት አላህ Subhanahu Wa Ta'ala ይሰማል ወይ? እንግዲህ ቁርአን አያው እንደሚጠቁመን አዎ ይሰማል ነው። ይሄ ጥርጥር የለም። እሺ አንተስ ትሰማለህ ብሉት አንዱ ነህባሽ አይ ምናምን የሚለውን ማለት ነው። አንተስ ትሰማለህ ወይ ብሉት አዎ ይላል። በቃ አላህ Subhanahu Wa Ta'ala ጋር እንዳትመሳሰልብኝ ያ አንተን ደንቆሮ ድዳንህ ልበለህ በሉት። አይቀበልም። ጨምሩት። አላህ Subhanahu Wa Ta'ala ለአንተ የምታስተነትንበትን አእምሮ አድርጎልሃልን እንለዋለን። ነዓም ይላል። ላህያስ የሚያስተነትንበት የሆነ አእምሮ አድርጎለታል ወይስ አላደረገለት? አድርጎለታል ይላል። ስለሆነ ያንተ አእምሮ ማን ጋር ተመሳሳይ ነው እንለዋለን? አህያው ጋር። አይ በስም ነው እኮ የተገናኘው ይላችኋል። በዚህ ተመሳሳይ ሆኖ ሳይሆን ላህያው አእምሮ ይባላል፣ የዶሮም ጭንቅላታ ውስጥ ያለችው ማሰቢያዋ፣ የወፍም ጭንቅላታ ውስጥ ያለው ማሰቢያ አእምሮ ይባላል። ስለሆነ አእምሮ የሚል ምንድነው ያገናኘን? ስም ነው ያገናኘን። በቃ የምንፈልገውም እዚህ ጋር ነው። አላህ Subhanahu Wa Ta'ala እግር አለኝ ሲል የኛ እግር ጋር በጭራሽ አይመሳሰልም። ስም ሊያገናኘው ይችላል እንጂ ለይሰ ከሚስሊሂ ሸይ አላህ Subhanahu Wa Ta'ala ማንንም የሚመስለው በዚህ መልኩ ነው እኛ እያንዳንዱን አስማኡ ሲፋቶችን የምናጸድቀው ማለት ነው። እንግዲህ ባሳለፍናቸው ሐዲሶች መሰረት የአላህ Subhanahu Wa Ta'ala ባት እንዳለው ነብያችን ሰለላሁ ዐለይሂ ወሰለም እንዳጸደቁ እንመለከታለን። እሳቸው ካጸደቁለት ደግሞ ከሳቸው በላይ ከኛ ውስጥ አላህን የሚያውቀው ስለሌለ ሰሚዕና ወአጣዕና ብለን እንቀበላለን ማለት ነው። ስለሆነ ከኛ የሚጠበቀው አላህ ለነፍሱ ያጸደቀውን እናጸድቃለን፣ ነብያችን ለአላህ ያጸደቁለትን ያለምንም ማምታቻ ያለምንም መደናገር ማለት ነው። እንግዲህ ላመጣው ማምታቻ በቂ መልስ ሰጥተናል ብለን እናስባለን። አላህ Subhanahu Wa Ta'ala ኢኽላሱን ይወፍቀን። ቪዲዮን ለሌሎች ሼር በማድረግ ተደራሽነቱን አላህ Subhanahu Wa Ta'ala ሐቅን በሐቅነቱ ያሳየን፣ የምንከተለው ያድርገን፣ ባጢልን በባጢልነቱ ያሳየን፣ የምንርቀው ያድርገን። اللهم آمين። ወንድማችሁ አቡ አቲካ ነበርኩ ከኢኽላስ ቲዩብ። በቀጣይ ቪዲዮ ተመልሰን ድረስ السلام عليكم ورحمة الله وبركاته. ولا تؤول ما ورد لله من سمع ويد وقل هو الله أحد قول امرئ متبع وإنه عز وجل كلم موسى ذا الوجل لما تجلى للجبل جهرا كلام مسمع أصغى إليه فوعى بأذنه ما سمعا ثم أجاب مسرعا جواب ثبت أروع.